ሰላም ሰላም ውድ የቻናላችን ቤተሰቦች እንደምናችሁ። ለዛሬ ይዤላችሁ የመጣሁት የተለያዩ አይነት ብራንድ ያላቸው መኪኖች ውስጣቸው ጋር ከኤሌክትሪክ ጋር የተያያዘ ችግር ሲያጋጥማቸው እንዴት አድርገን በቀላሉ ችግሩን መፍታት እንደምንችል የሚረዳን አንድ ትልቅ ዌብሳይት አለ። ዌብሳይቱ startmycar.com ይባላል። እዚህ ዌብሳይት ላይ ገብተን የመኪናውን ሞዴል እና የተመረተበትን ዓመተ ምህረት በማስገባት ያለብንን ችግር እንዴት አድርገን መፍታት እንደምንችል የሚያግዙ ወይም ደግሞ የሚረዱ ማኑዋሎችን ይሰጠናል ማለት ነው። እንግዲህ ወደ ዌብሳይቱ ገብተን ደግሞ ዲቴይል ላሳያችሁ። በመጀመሪያ የክሮም ብሮዘራችንን እንከፍታለን። ማንኛውንም ብሮዘር መጠቀም ትችላላችሁ። አድሬስ ባሩ ላይ ቀጥታ ስታርት ማይ ካር ብለን ሰርች እናደርጋለን ማለት ነው። በመጀመሪያ ላይ የሚመጣልን ስታርት ማይ ካር የሚለውን ኦፕሽን እንመርጣለን። እንግዲህ ወደ ሆም ፔጁ ገብተናል። የመጀመሪያው ፔጅ ላይ የሚታየን ይሄ ነው። የምንፈልገውን ችግር ሰርች እናደርጋለን። እዚህ ጋር ሰርች በተን ስለሌለው ኢንተርን በመጫን ነው ሰርች የምናደርገው። እንደምትመለከቱት ሪዛልቱን አመጥቶልናል። ሁለት አይነት አማራጮችን ያመጣልን። አንድ ኮሮላ 2010 መኪና ሁለት ቦታ ፊውዝ ሊኖረው ይችላል። የመጀመሪያው በኢንጂኑ ፓርት ውስጥ ነው። ሁለተኛው ደግሞ ከድራይቨር ሳይድ ስር ያለውን የፊውዝ ቦክስ ዲያግራም ነው የሚያመጣልን ማለት ነው። እንደምትመለከቱት እንግዲህ በእያንዳንዱ ቦታ ላይ ቁጥር ሰጥቶ አስቀምጦልናል። ስለዚህ ፊውዝ ቦክስ ዲያግራማችን ላይ በመሄድ የትኛው ፊውዝ የትኛው ቁጥር ላይ እንደሚገኝ ማየት እንችላለን ማለት ነው። የእያንዳንዱ ፊውዝ ደግሞ ዲስክሪፕሽን እንደምትመለከቱት በቀኝ በኩል ተቀምጦላችኋል። ስለዚህ ለምን ፐርፐዝ እንደተገጠመና ምን አገልግሎት እንደሚሰጥ ማየት ትችላላችሁ ማለት ነው። እዚህ ጋር የምታዩት እንግዲህ የድራይቨር ሳይድ ላይ ያለው ከሹፌሩ ከመሪው ስር የሚቀመጥ የፊውዝ ቦክስ ነው። አብዛኞቹ እነዚህ ከመኪናው አክሰሰሪ ጋር የተያያዙ ናቸው። ለምሳሌ እንደ ቤልት ሴንሰሮች፣ የኤሲ 12 ቮልት የሚያወጣው የቻርጀር ቦታ ላይ ያሉትን የተለያዩ አይነት አገልግሎት የሚሰጡ ፊውዝ ቦክሶችን የሚያሳየን። ስለዚህ በዚህ ዝርዝር መሰረት ይታያሉ ማለት ነው። እንግዲህ 2010 ነው ይሄ መኪና የሚያሳየን። መቀየር ከፈለግን ግን እዚህ ጋር ገብተን በተለያየ አይነት ሞዴል ሰርች ማድረግ እንችላለን ማለት ነው። እስከ ኦልድ ሞዴሎችም ድረስ የፊውዝ ቦክስ ዲያግራማቸው አለ ማለት ነው። ሌላው እዚህ ዌብሳይት ላይ በጣም ጠቃሚ ነገር የምናየው ምንድነው? የተለያዩ ሰዎች ይህን ዌብሳይት ስለሚጠቀሙ በአጋጣሚ ሶልቭ ያደረጉት ያስተካከሉትን ነገር ወይም ደግሞ ተበላሽቶባቸው ነገር ግን በራሳቸው መንገድ ሶልቭ ያደረጉትን ነገር እዚህ ዌብሳይት ላይ ፖስት ያደርጋሉ። ስለዚህ የእያንዳንዱ ፊውዝ ምን አይነት ችግር እንደሚገጥመው ወይም ደግሞ በምን አይነት ምክንያት ፊውዞቹ እንደሚቃጠሉ እዚሁ ላይ ገብተን በደንብ ዲቴይል ማንበብ እንችላለን ማለት ነው። ከስር ያለውን ሊንክ ስንጫነው እንደዚህ ዲቴይሎቹን ያመጣልናል ማለት ነው። እዚህ ጋር የሚያሳየን ምንድነው? ተደጋጋሚ የሆኑ የፊውዝ መቃጠልን የሚያስከስቱ ነገሮች ተዘርዝረው እናያለን ማለት ነው። ሾርት ሰርኪት ሊሆን ይችላል፣ ወይም ደግሞ አምፖሉ ራሱ ችግር ሊኖርበት ይችላል፣ ወይም ደግሞ ከማብሪያ ማጥፊያው ሄድላይቱን ለማብራትና ለማጥፋት ከምንጠቀምበት ወይም ደግሞ መኪና ውስጥ ያለው ግራውንዱ በስትክክል ያልተሰራ ከሆነ እንደዚህ አይነት ኢሹዎች ሊያጋጥሙ ይችላሉ ማለት ነው። ከስርም እንደምታዩት በጣም ዲቴይል አለው። ሞር በእናንተ በኩል ዌብሳይቱን ገብታችሁ ደግሞ ቼክ ብታደርጉት አሪፍ ነው። እንደዚህ አይነት መረጃዎች እንዲደርሷችሁ እንግዲህ ላይክ እና ኮሜንት እና ሰብስክራይብ ያድርጉ ቻናሉን። እናመሰግናለን።